አንድ ቦታ ወይን ናና ንገስብን አሉት። የጫካ ዛፎች ይላል ነገስት ውስጥ ናና ንገስብ ንገስብን። እግዚአብሔርና ሰው እንደስማሰኝበትን ወይኔን ትቼ ያለ ስራዬ እናንተ ላይ ልንገስ? የራሳችሁ ጉዳይ። በለስ ናና ንገስብን። በለስ ሰውና እግዚአብሔር እንደስሚያሰኘውን ፍሬን ትቼ አልነክስም። ደግሞ አንደኛውንም ጠየቁት፣ ቅባት የሚያወጣው ወይራን መሰለኛው። ሰዎችን ደስ የማሰኝበት ቅዱስ ቅባት የሚወጣኝን ቅባቴን ትቼ እናንተ ላይ ነክሳለሁ? አልነክስም። እሾክ ናና ንገስብን፣ ጠብቁኝ አላቸው ይላል። ወይ ተልኳን አውቃለች። ስራዋ ምንድን ነው? ለቤተ መቅደሱ ወይን፣ ለሰዎች ወይን እያቀረበች ያንን እያመነጨች በወይን ብቻ ላይ ነው ትኩረት ያደረገችው። በለስስ የሚጣፍጥ ፍሬ አለዋ፣ ወይራስ የሚጣፍጥ ቅባት አለዋ። ከተሰጣቸው ውጪ ሰው ስለጠራቸው ይሻላሉ። እሾክ ብቻ ነው ባልተጠራው ዘሎ ጉብ ይላል። በጣም ያስገርማል። ምሳሌ ነው በእውነት። ሉቃስ ሁሉን ለማድረግ አቅምና ችሎታ ቢኖረው ትኩረቱ በተልኮ ላይ ነው። ተልኮው ምንድነው? ታሪክን መጻፍ። አለቀ። ስለዚህ ሉቃስ ቢሞትም ስራው አልሞትም። ተልኮን የሚያቅሰው እሱ ቢሞትም ስራው አይሞትም። ይገርማችኋል፣ ይቀጥላል። አሁን ሉቃስ ወንጌል ሲነበብ ሉቃስ በሰማይ ሼር አለው። አሁን እኮ አንድ የባንክ ሼር ብትገዙ እናንተ በሌላችሁበት እነሱ ሰርተው ብሩን ያመጡላችኋል። በሰማያዊ ፕሮግራምና ሼር ውስጥ ከገባ አንተ በማትኖርበት ሰዓት ራሱ ትርፋማ ነው የምትሆነው። ለምን? የእግዚአብሔር ሐሳብ ስለማይጠፋ እኮ። ስኬታማ አገልጋይ ማን ነው? የተሰጠውን ተልኮ የሚያውቅ ነው የምላችሁ። እሺ አጭር ነው። ተልኮዬን በምን አውቃለሁ? ተልኮውን የምታውቀው አባት ሆይ በምድር ላደርግ የሰጠኝን ስራ ፈጽሜ አከበርኩ ይላል ኢየሱስ። እግዚአብሔር የሚከብረው በምድር የተሰጠህን አውቀህ ስትፈጽመው ነው። ለአግሪጳ እንዲበሉልኝ ከጌታ የተቀበልከውን አገልግሎት ትፈጽም ዘንድ ተጠንቀቅ። መጀመሪያ መቀበልህን ወቅ፣ ከዛ ለመፈጸም ተጠንቀቅ ነው ትምህርቱ። እሺ በምን አውቃለሁ? ጌታ ያለው ትዝ ይላችኋል። ስለኔ እናንተ ትመሰክራላችሁ። የሰው ልጅን ማን ይሉታል? ኤርሚያስ ነው፣ ኤልያስ ነው፣ ከነቢያት አንዱ ነው። ጥሩ ነው። እናንተስ? የተቀባይ እግዚአብሔር ልጅ ነህ። እሺ ሰዎች ይመሰክሩልሻል። ጋብቻ ስታማክሪ ያምርብሻል። ሰንዴ ስኩል ስታስተምሪ ልጆች ይወዱሻል። ስትዘምር ነው የሚያምርብህ። ሰዎች ካልመሰከሩልህ የተሳሳተ ቦታ ላይ ነህ ማለት ነው። የተሳሳተ ሰው አይደለም። የተሳሳተ ቦታ ልትሆን ትችላለህ። ስለ ዮሐንስ ሰዎች ሁሉ ይመሰክሩልት ነበር፣ ግድ ነው። እኔ ግን የሰው ምስክርነት አልፈልግም። የማደርገው ስራዬ ስለኔ ይመሰክራል። ፍሬ ይመሰክራል። ወንጌላዊ ነኝ ካልክ የሚድኑ መኖር አለበት። አስተማሪ ነኝ ካልክ ሰዎች መመስከር አለባቸው። ሰንዴ ስኩል አስተማሪ ነህ፣ ናታኒም ነህ፣ ምን ነጋዴ ነህ፣ አየህ ፍሬ መመስከር አለበት። የማታፈራ ፍሬም የማይበዛ ከሆነ ተልኮህን አላወቅም ማለት ነው። ሶስተኛው ምልክቱ ምናልባት የማይቋረጥ ሸክም እንደምጥ መንፈስ ቅዱስ የሚያመጣው የተሰጠህን ካልፈጸምክ በቀር ደስታ የለም። እኔ አንዲት እህት አውቃለሁ፣ መረጡላት የምትማረው። እኔ አልፈልግም፣ እኔ ቴክስታይል ነው መማር የምፈልገው። ኖ ኢትዮጵያ ውስጥ ይሄ ገንዘብ አያመጣምና ይሄን ተማሪ አሏት። ለአባትና እናቷ ስትል ዲግሪ ያዘች። አምጥታ ሰጠቻቸው። ገርማቸው። ከዛች ቀን ጀምሮ አልሰራችበትም። የምትፈልገውን ተምራ አሁን ፋብሪካ ከፍታ ትሰራለች። አባትና እናቷ ዘመኗን በሏት። ይገርማቸው። እነሱ የሚፈልጉት ቢዝነስ የሚያመጣውን ነው። እግዚአብሔር የሚፈልገው ሐሳቡን የሚፈጽመው። ተልኮ ከቢዝነስ ጋር ይገናኛል። በእርግጥ የማይቋረጥ ሸክም፣ ሰዎች የሚመሰክሩልህ፣ ስታደርገው የሚቀልህ፣ እነዚህ ምልክቶች እኮ ናቸው። እግዚአብሔር ይመሰክራል፣ ሰዎች ይመሰክራሉ፣ ፍሬ ይመሰክራል። የማይቋረጥ ሸክም በውስጥህ አለ። ነፍስህ እፎይ የምትለው
የተፈጠረችበት ቦታ ላይ ስትቆም ነው። ሉቃስ ፍሬው ይመሰክራል፣ ሰዎች ይመሰክራሉ። እና ድንገት ኪሱን ብትፈትሹት ለቅሶ ቤት ወይ ሰርግ ላይ የተበጣጠቁ ወረቀቶች አታጡም። ሉቃስ ጋር ማታ ገብቶ እነሱን የሚገጣጠመው ለቅሶ ይሄዳል፣ በኪሱ ግን ታሪክ ይዟል። ኢየሱስ ሄዶ በርጣሌሜዎስን ፈወሰው፣ እቤቱ ሄዶ ነው። ሉቃስ እኮ ኢየሱስ ጋር አልነበረ። ጭቃ አብኩቶ አይንን ቀብቶ ነው ወይስ ተፈወስ ብሎ ነው? አረ ጭቃ አረገኝና ይጽፈዋል። እና እያንዳንዱ ስለዚህ ገንዘብ ይጠይቃል፣ ሻማ ይገዛል፣ ብራና ይገዛል። ገንዘብ ያወጣል እንጂ ገንዘብ አያስገኝለትም። ተልኮን የሚያቅሰው ደሞዙ ትንሽ ጡረታው ብዙ ነው። ኢየሱስ ሲመጣ ነው የምታዩት። በጊዜው እኮ ሉቃስ ከሉቃስ ወንጌል ምንም አላገኘም። በመጽሐፉ እስከ ምጽአት ድካሙ ይዘረዘራል፣ ይባዛል። አንዳንዴ በተልኮ ስትኖር ከተልኳቸው ውጭ የሆኑ ሊያስቀኑ ይችላሉ። እንደ ሙሴ ብድራትህ ካልታየ በቀር ከተልኮ ግራና ቀኝ ነው የምትለው። ከእግዚአብሔር የተቀበልከውን መቅረዝህን እንዳታበራ እንቅፋት የሚሆነው ብዙ ናቸው። ስለዚህ ነው ቆዳ እየለበሱ ሌጦ እየበሉ ቅጠል እየበሉ በምድር ዞሩ። ይሄ ዓለም አልተገባቸውምና ኢየሱስ ሲመጣ ግን በዙፋኑ ላይ የሚነግሱ ብረት በትር የሚሰጣቸው ተልኳቸውን አውቀው የፈጸሙ፣ በጥቂቱ ታምናል በብዙ ሾመሃል የሚባሉ፣ ጎሽ አንተ ባሪያ የሚባሉ ተልኳቸውን አውቀው የፈጸሙ ናቸው። መንግስተ ሰማይ ምን ትመስላለች? ሩቅ አገር እንደሄደ መኮንን ትመስላለች። ለእያንዳንዱ እንደ አቅሙ መክሊትን ሰጥቶ ሄደ። ስለዚህ ስጦታ ያልተሰጠው ሰው የለም ማለት ነው። የቀበረ ሊኖር ይችላል፣ የሌላን ሰው የሚኖር ሊኖር ይችላል። ያልተሰጠው ግን የለም።